ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ አንድ በጣም አስፈላጊ መልእክት ላካፍላችሁ ነው የመጣሁት። ሁላችንም ከቤታችን ለተለያየ ጉዳይ ከመውጣታችን በፊት መንገዳችንን በበረከት ለመጀመር ከመዝሙረ ዳዊት አንድ ምዕራፍን አነብላችኋለሁ። እሱም መዝሙረ ዳዊት 22 ወይም 23 ላይ የሚገኝ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተትረፈረፈ ነው። በቸርነትና ምሕረትህ በህይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ የሚል ነው እና መንገዳችንን በጸሎት መጀመር ለኛ በጣም ትልቅ በረከትና ሰላም ነው። ወደ ቤታችን ነገሮችን አስፈጽመን ለመመለስም ይረዳናል።